ዛሬም እንደተለመደው በአሪፍ ፊልም መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር የምትባል ልጅ የሙሽራ ቀሚሷን ስትለካ እናያታለን። ሻጯን ባሏ ማብራት ቢያዩ ኖሮ ጥሩ እንደነበረ ስትነግራት በሀሳቧ ተስማማና ፎቶ አንስታ ትልካለች። እሱ ግን ከሌላ ሴት ጋር ሆቴል ውስጥ ተኝቶ ስለነበረ ሴትዮዋ መልእክቱን ታየውና ፎቶ አንስታ ከነ ሆቴሉ አድራሻ አለው ትልክላታለች። እሷም የተበሳጨች ወዲያው ወደ ሆቴሉ ትሄድና ያየችውን ማመን አቅቷት ልጅቷን ልትመታት ስትል ላን የተባለው ከሃዲ ጮኛዋ ምንም ሳያፈር ለልጅቷ መከላከል ጀምራል። ምክንያታዊ ሁኚ እንጂ ምን እየሰራሽ ነው ሲላት ቀለበቱን ወርውራ ልብሳቸውን በመስኮት ትበትነዋለች። እነሱም እያፈሩ በጋውናቸው ወጥተው ልብሳቸውን ሲሰበስቡ ፎቶ ታነሳቸውና ወደ ቤቷ ትመለሳለች። የባስ ብሎም ሰርጉ እንዳልተሰረዘና ልጅቷንም ሊያገባት እንደሆነ ስታውቅ በጣም ትናደድና ጓደኛዋም ምንም እንዳታስቢ ሰርጉን ደህና አድርገን በጠብጠዋለን ትላትና የሰርጉ ቀን ላይም የላንና ታዲሷ ልጅ የተሻለች አርጋ ስላሰበቻት ሐሳቡን ትደግፈዋለች። ለወንድም መቼን ትክክለኛ ምርጫ እንዳረግ ማሳየት አለብህ፣ እሱም እንደሚደግፍ እርግጠኛ ነኝ ትለውና ልጅቷም የሙሽራ ቀሚሷን ለብሳ እንደመጣች ለአንደስ ብሎት ይቀበላታል። በተመሳሳይ ሰዓት የሙሽራ ቀሚሷን ለብሳ ትሄዳለች። እናቱ ልታስቆማት ብትሞክርም እሷ ግን የቅሌት ፎቶአቸውን ትበትነውና ይሄንን ወራዳ ከዚህ በኋላ ላገባው አልፈልግም፣ ይልቁኑ ከሱ የተሻለ ሰው እንዳገኘው ላሳያችሁን የመጣሁት ብላ ዞር ስትል ቺን የሚባል ልጅ ይመጣል። እሷ ምንም እንዳይል ነግራው ባሏ መሆኑን ስታስተዋውቀው ለአንድ እርቆ ሲቀር የተሰበሰቡት ሰዎች ማንሹካሹካቸውን ይቀጥላሉ። ከደቂቃዎች በፊትም ጓደኛዋ እንደ ባል የሚያስመስል ሰው እንደላከችላት ነግራት ስለነበረ ቺንን ስታየው እሱ መስሏት ብር ትሰጠውና መቼም ሁሉንም ነግርሃለች አይደለ፣ ባሌ እንደሆንክ ብቻ ነው ማስመሰል ያለብህ ትለውና እሱም እንደተሳሳተች ቢያውቅም ሊረዳት ግን ይስማማል። እዛው እንደሚጋቡ ሲወስንም ግራ ብትጋባም ለበቀሏ ስትል ትስማማለች። የላንን ቀለበት ወስደው ወዲያው ይጋባሉ። ሰዎቹ ማጨብጨብ ሲጀምሩም ውግራ ትጋባለች። ቺንም ማስመሰልሽን ቀጥይ። እነሱ ሲጨርሱ ምላንና ልጅቷ በርካሽ ብራስሌት ሰርጋቸውን ይፈጽሙታል። በአሸናፊነት ስሜት ደስ ይላታል። ሁሉም ነገር ካለቀ በኋላም ተሳሳተች ይገባትና በጣም ይቅርታ የቀጠርነው ሰው አንተ መስለኝ ነው። ምንም አይደል አትጨነቂ። ላንም እየተናነቀውን ቢሆን ለጋብቻው ደስ እንዳለው ይነግራቸዋል። አቆለምጦ ሲጠራትም ቺን ሲያፈጥበት ይተወዋል። ከወጣች በኋላም ቺን እጁ ላይ ያለውን ንቅሳት እያየ ፈገግ ይላል። የቀጠረችው ሰው ሲመጣም ቺን መልሶ ያባረረዋል። እናትየዋን ቤት አብሯት እንዳልሄደ ስታውቅ ጋብቻው የውሸት እንደሆነ ጠረጥራለች። በነጋታውም ወደ ስራዋ ስትሄድ ላን ያገባችው ተንኮለኛ ሴት አለቃዋ እንደሆነ የተሰማና ልታናግራት ስትሄድም ምን ነው ሰራተኛ መሆንሽን ረሳሽው እንዴ? እስክሪፕቴን አንሺው እስኪ ብትላትም ወረቀቱን ትበትንባትና የምርሽን የምታዥኝ ይመስልሻል እንዴ? አዎ ላን እንዳገባሁት አትርሺ ስትላት ቢከፋት ምንም እንዳልመሰላት ታስመስላለች። ላን ሲደርስ ሚስቱ የተጎዳች ታስመስልና ይቅርታ ጠይቂያት እንጂ ምን ያንን ሁሉ አመት አንድ ላይ ሆነን ምን አይነት ሰው እንደሆንኩኝ እንኳን አታውቅም፣ እንደዚህ የማረግ ሰው ነኝ ትልና ሚስቱን ስትናገራት የቀዳችውን ብታሰማውም ስላላመናት እውነትን በጣም የምትመሳሰሉ ጥንዶች ናችሁ ብላ ጥላቸው ትወጣለች። ለጓደኛው የተፈጠረውን ስትነግራትም ለምን ቺ እንዲረዳሽ ተጠይቂውም አንዴ ብቻ እኮ ነው ያገኘሁት፣ እሱ ልጠይቀው አልችልም፣ ራሴ ፈተዋለሁ ትልና ወደ ስራዋ ተመልሳ የደረሰባትን በጽሁፍ ትናገርና መልቀቂያዋን ስታስገባ እናትየው ጋር ይደርሳል። በጥበቆቹ ታስወጣትና ከላን እንድትርቅ ብር ትሰጣታለች። ብሩ አላነሰም፣ ዲዛይኔን ሰርቃችሁና አንቋሻችሁ ስታበቁ በዚህ የምትገላገሉኝ የመሰላችሁ ፎቶዎችን ሁሉ ልለቃቸው እችላለሁ ስትላት ሻዩ ልትደፋባት ስትሞክር ታስቆማትና ውሃውን ትደፋባታለች። ቺን ሚስቱን ተያይዘ ሰምቶ ሲወጣ ሚስቴን ይቅርታ ጠይቋት አለበለዚያ ግን ሁለታችሁን ነው የማባራችሁ ሲላቸው ተንኮለኛዋ መባረር ሳልፈለገች ውሃውን ራሷ ላይ ትደፋውና ይቅርታ ጠይቃታለች። ሲወጡም ቺን ካርዱን ይሰጣትና ምንም ነገር ከተፈጠረ ልትደውይልኝ ትችያለሽ ይልና ሲጠጋት ደንግጣ ጥላው ትሮጣለች። ቤቷ ስትደርስ ግን አካሪዋ ህንፃውን ተንኮለኛዋ ልጅ ስለገዛችው እንድትወጣ ይነገራታል። ሌላም ብትደውልለትም ሚስቱ እንደሚደግፋት ሲናገር ልትበቀላቸው ትወስናለች። በነጋታውም ላን ከሚስቱ ጋር እየተንጎራደደ ወደ ቢሮ ሲገባ ስታጸዳ ያገኟታል። እሷም ልታገለግላት ተስማምታ እንደመጣች ታስመስልና ለአንድ ሰው ብሎ ታስማምቷቸው ሲወጣ ልጅቷን በጥፊ ታጭሏታለች። እንደለመደችው የጮኸች ስትወጣ ግን ሊፕስቲኳን ተጠቅማ እሷን ቀድማ እንደመታቻት ታስመስላለች። ቺን ሲደርስም ሁሉም ላይ ይጮህባቸውና ሚስቱን ይዟት ወደ ቢሮ ይሄዳል። እሷን ፊቷን እየጠረገች ያንተ እርዳታ እኮ አያስፈልገኝም፣ ሁሉንም ነገር በራሴ እችለዋለሁ፣ ዲዛይንሽን መሰረቅሽን ግን ማረጋገጥ አትችይም፣ ከፈለግሽ ግን እኔ ልረዳሽ እችላለሁ፣ ሚስቴ እንደሆንሽ ማስመሰልሽን ለመቀጠል ትችያለሽ ይላትና ሁሉንም ሰብስበው ዲዛይኑ የማን እንደሆነ ያረጋግጥና ተንኮለኛዋን ያዋርዳታል። ትንሽ ቆይቶም ቺን ወደ ቤት ይዘዋት ይሄዳል።
እነ ላንስ ያገኟቸውም ወንድማማቾቹ እንዲያወሩ ይተዋቸዋል። ተንኮለኛዋም ሆን ብላ ውሃ ውስጥ ልትገፈትራ ስትሞክር ስለነቃችባት ታመልጣትና በእጇ ላይ ያለውን ስጦታ ታስጥላታለች። እንዳትወርቅ ስትይዛትም ስጦታው ለቤተሰባቸው ትልቅ ሴት የሚሰጥ ነበረ፣ ይህንን በማበላሸትሽ መቼም ይቅር እንደማትልሽ እርግጠኛ ነኝ ብትላትም ነገሩን በራሷ መፍታት እንደምትችል አስባ ወደ ጠረጴዛው ትሄዳለች። ሴትዮዋንም ሰላም ስትላት አንገቷ ላይ ከቼን ንቅሳት ጋር ተመሳሳይ ቅርጽ ስታይ ለአመታት ሲፈልጋት የነበረችው ሴት እሷ እንደሆነች ይገባትና ደስ ብሏ ትቀበላታለች። ላንና ሚስቱንም ሰዋ ላይ ላረጉት ነገር ይቅርታ እንዲጠይቋት ትነግራቸውና ከዚህ በኋላ ቺን የመረጠው ነገር መቃወም ለማናችሁም ጥሩ እንደማይሆን እንድታውቁ ትፈልጋለሁ። ላንም ብትሆን ሚስት የምትሰራውን ስራ ተቆጣጠር ትለውና ተንበርክከው ይቅርታ ይጠይቃሉ። ቺን ሲሸኛትም የልጅ ልጅ በቅርቡ ቢያሳያት ደስ እንደሚላት እየነገረችው ትሄዳለች። ቺንም ሆኖ ወደ ቤት ሲሸኛትም በተፈጠረው ነገር ደስ እንዳላት አይቶ እና ሚስት የሆነች ለመቀጠል ወሰንሽ? አይ አልወሰንኩም። ቤት ስታፈላልግም ትልቅና መዋኛ ገንዳ ያለው ቦታ በርካሽ ታገኛለች። በደስታዋ ብዛትም ቤቱ የቺን መሆኑን እንኳን ሳታነበው ትፈራረመና እቃዋን ይዛ እንደገባች ከመዋኛ ገንዳ ውስጥ ቺን ሲወጣ አይታው ደንግጣ ትመታዋለች። ከተረጋጋች በኋላም እዚህ ምን እየሰራህ ነው? ቤቱ እኮ የኔ ነው፣ በፈለኩት ሰዓት መምጣት እችላለሁ ይልና ኮንትራቱን ስታነበው እንዳታለላት ይገባታል። ልትናገረው ስትል ግን በሷ ዲዛይኖች የተሞላውን ግድግዳ ሲያሳያት ዝም ትለዋለች። እዛው ተኝታ ሲያየትም ልጅ እያለች የነገረችውን እያስታወሰ ጆሮዋ ስር ያለው ምልክት ያየዋል። በነጋታም ላን ይቅርታ ጠይቆ የአፓርታማ ቁልፍ ቢሰጣትም እሷ ግን ሳትቀበለው ትቀራለች። ቺንም ሲያወሩ ስላያቸው ይነደዳል። ለውን በየሀገሩ ያሉትን የተለያዩ ቤቶች ቁልፎችን ቢያቀርብላትም እንደማትፈልግ ስለነገረችው ይከፋዋል። ሌሊቱን ሙሉም ስላየው ነገር እያሰበ እንቅልፍ አልወስድ ስላለው በቀጣዩ ቀን የሚያደርገውን ነገር ፕሮግራም ማስያዝ ጀምራል። ጠዋትሙ ወደ ስራዋ ስትሄድም ቺን አዲሱ አለቃቸው እንደሆነ ትሰማለች። ሁሉም ደስ ብሏቸው ሲቀበሉትም እድገት ተሰጥቶሻል፣ እሱን በማስመልከት የራት ግብዣ ላይ ሁላችሁም እንድትገኙ ፈልጋለሁ ትባልና እራቱ ላይ ግንኙነታችንን ለማንም ባትናገር ደስ ይለኛል ብትለውም እሱ ግን ዝም ሊል ስላልቻለ ስጋውን ታጎርሰዋለች። ሲዝናኑ ቆይተው አብረዋት የሚሰሩት ሴቶች ከላን ጋር ሞክራ ልሳካ ስላት ቺንን እያማለለች መሆኑን ሲያወሩት ሳማና ልትናገራቸው ስትሄድ ቺን በመሃል መጥቶ ያቅፋትና ተሳስታችኋል፣ እኔ ነኝ አብራኝ እንድትሆን ለማድረግ እየሞከርኩ ያለሁት ሲላቸው ጥላቸው ትሄዳለች። ሴቶቹ ይቅርታ ቢጠይቁም እንደሚባረሩ ይነገራቸዋል። የላን ሚስት ራቅ ወዳለ ቦታ እንድትመደብ ያረጋታል። እሱም ላ እንዳትሄድ እንዲያደርጋት ብትጠይቀውም ይሄንን ሁሉ ነገር እራስሽ ላይ ነው የምታመጪው፣ አንቺን በማግባቴ እየተጸጸትኩኝ ነው ብሏት ይሄዳል። እሷም ለመበቀል አስባ የውን ዲዛይኖች ትሰርቃቸዋለች። በነጋታውም ወደ ቢሮ ስትሄድም ቺን የጌጣጌጡን መለቀቅ አስመልክቶ ሰርፕራይዝ አዘጋጅቶ ይጠብቃታል። ስራ ቦታ ላይ የሚሰጣት ትኩረት ቢያስጨንቃትም ምንም ሳትል ጌጡንና አበባውን ትቀበሏለች። ወዲያው ግን ተፎካካሪያቸው እሱ የለቀቀችውን ዲዛይን የእነሱ እንደሆነ የሚናገር መግለጫም ያወጣል። ቺን ዝም ለማስባል ቢወስንም ግን አይ እንደዛ ማድረግ መፍትሄ አይሆነንም፣ የኔ መሆኑን ማረጋገጥ አለብኝ፣ እሺ አብሬሽ ሄዳለሁ ይላትና ወደ ትውልድ መንደሯም ይሄዳሉ። ከአመታት በፊት የመጀመሪያው ዲዛይኗ ሽልማት እንዳገኘና በእሱ ተመስርታ ስለሰራችው ስዕሉ መፈለግ ትጀምራለች። ታውቃለህ፣ ዲዛይኑን ግቢያችን ውስጥ ከነበረ ዛፍ ላይ ነበር የወሰድኩት። ከአይቴ ጋር እያለሁም ሆነ ከሞተች በኋላ ዛፉ እዛው ነበረ። የምትፈልገውን አልበም ስላጣችውም የልጅነት ጓደኛዋን ለመጠየቅ ትሄዳለች። እሱም እንዳያት ደስ ብሎ ተቃቅፈው ሲዘሉ ይቆዩና አልበሙን የምሰጥሽ ግን ፍቅረኛ ለመሆን ከተስማማሽ ብቻ ነው ሲላት ቺን ስለቀና መሀላቸው ይገባና ራሴን አላስተዋወቅኩም አይደል ባሏ ነኝ ይለውና ሰውየውም ኧረ እኔ እየቀለድኩ ነው ሚስትና ልጅ አለኝ ብሎ ሲያስተዋውቀው ያፍራል። ዛፉ ልታሳየው ተወስደውና ያሳለፈችውን በሙሉ ስትነግረው ያቅፋትና እኔም እንደዛፉ ሁሌም ከጎንሽ እንደመሆን ቃል ገባለሁ ይላትና ማታ ላይ ተሸክማ ወደ ቤት ተወስደውና አተኩራ አይታው ስትሄድም ፈገግ ማለት ይጀምራል። ሌሊት ላይ ሲነሳም ሽልማቶቿን በሙሉ እያየ ውጪ እየተማረች የነበረ ጊዜ የሚረዳት እሱ መሆኑን ስለማታውቅ የላከችለትን የምስጋና ደብዳቤ እያስታወሰው ከአያት ጊዜ ጀምሮ እንደወደዳት ለራሱ ያምናል። በነጋታውም ጋዜጣዊ መግለጫ ለመስጠት ብትሄድም ከተቀናቃኝ ድርጅት የተላከ ሰው ከቺን ጋር ግንኙነት ስላላት እንጂ ምንም እውቀት እንደሌላት ይናገራል። ቺንም ሚስቱ መሆኗን ለሁሉም አሳይቶ ከአመታት በፊት ዋናው ዲዛይን የእሷ መሆኑን የሚያረጋግጥ ጋዜጣ ያሳየና ሰውየው ተልኮ እንደመጣ ሲያጋልጠው አፍሮ ይወጣል። ሁሉም ነገር ሲረጋግጥም ግን ትኩረት ውስጥ መግባት ስላልፈለገች በቶሎ ትወጣለች። ጓደኛዋ መግለጫውን ስታይ ስላልነገረቻት ታኮርፋታለች። ሲጀመር ጋብቻው የእውነት አይደለም እኮ እያስመሰልን ነው፣
እኔ ግን ቺን የሚወድሽ ነው የሚመስለኝ። አንቺስ ምን ይመስልሻል? አይ እንደዛ አይደለም ባክሽ። ወዲያው ግን የቺ መልክ ሲገባላት ፈገግ ትላለች። ነግርሻለሁ እኮ አንቺም የምትወጁ ይመስለኛል ብላ ታሽፉባታለች። ላንም ዲዛይኑን የሰረቀችው ሚስቱ እንደሆነች ሲደርስበት ይጣላሉ። ሁለሷ ብሎ በመተው ተቆጭቶ ሊፈታት ይወስናል። ቺንም ከረዳቱ ጋር ሆኖ እንዴት ቀለበቱ እንደሚሰጣት ይለማመዳል። ቺን ጋር ለመሄድ ስትበጣም ላን ይደውላትና በጣም ይቅርታ አንቺ ላይ ያረኩት ነገር ስህተት እንደሆነ ገብቶኛል። ተገናኝተን እንድናወራ ፈልጋለሁ። አሁን መገናኘት አልችልም፣ የሚሄድበት ቦታ አለኝ ብላው እንደወጣችም የሆነ መኪና ይከተላታል። ከመገጨቷ በፊት ግን ላን ራሱን አደጋ ላይ ጥሎ ያድናታል። እሷን በቶሎ አምቡላንስ ጋር ደውላ ወደ ሆስፒታል ትወስደዋለች። እናቱ እንደተጎዳ ስትሰማም ውላ ያሳባ ለተመታት ስትሞክር ቺን ይደርስና ያስቆማታል። የተፈጠረውን ስትነግረውም የታቀደበት ነገር እንደሆነ ይገባዋል። ተንኮለኛዋም እናትየውን ውሆን ብላ እንደደረገችው ታሳምናታለች። እቅዷ ተሳክቶ እሷን መግደል ባትችልም ስላሳበበችባት ግን ደስ ይላታል። ቺንም ውን የሚጠብቁ 4 ሰዎች ይቀጥራል። ረዳቱንም ስለ አደጋው እንዲያጣራ ቢልከውም አካባቢው ላይ ካሜራ ባለመኖሩ የታቀደበት እንደሆነ እርግጠኛ ይሆናሉ። ወዲያውም እናትየው ደውላ ለአንድ ተነሳ ትነግራትና እየተቻኮለች ስትሄድም እንዳልተነሳ ታያለች። እናትየውም የሷ ጥፋት እንደሆነ ደጋግማ እየተናገረች መውቀሷን ትጀምርና ልትወጋት ስትልም ታስቆማትና ቢላውን ታስጠላታለች። ረዳቱም ሹፌሩ ተይዟል ግን እንዳዘዘችውን የተናገረው ሲል እናትየው ቢላውን በድጋሚ አንስታ ልትወጋት ስትሞክር ቺን ሸፍናትና ራሱ ይጎዳል። በመሃልም ላን ይነቃል። ፖሊሶቹ ሙን ይዘዋት ሲወጡ ተንኮለኛዋ ሴት እያየቻት ደስተኛ መሆን ትጀምራለች። ወደ ላን ጋር ሄዳ መንቃቱን ስላላወቀች ኃጢያቷን በሙሉ ስትናዘዝ ተደብቀው የነበሩት ፖሊሶች አንጠልጥለው ይወስዷታል። እነቺንም ተያይዘው ይወጣሉ። ወደ ቤት ሲመለሱም ቁስሉን ታሽግለታለች። ማታ ላይም ቦታዋን ያገኘችው በስራዋ እንዳልሆነ መረጃዎችን ታይና ይከፋታል። በቀጣዮቹ ቀናት ግን በትጋት ስለሰራች ሁሉም ለውጡን ያመጣችው በችሎታዋ እንደሆነ ማመን ይጀምራሉ። ስኬቷንም ያከብሩላታል። በጣም ኃይለኛ የሚባለው ሰራተኛም ቢሆን በጉብዝናዋ ያደንቃታል። ቺን ሁሉም ነገር እንደተስተካከለ ሲያይም እንድትወደው ለማድረግ እድሉ አሁን መሆኑን ያስብና ለምን ለ3 ቀናት አንድ ላይ እየተዝናናን እናሳልፈም? ምንም የማይሰማሽ ከሆነ ግን እንድትሄጂ ፈቅድልሻለሁ ይላትና ጥሩ ሀሳብ ይመስላል እስማማለሁ። ላንም ሚስቱን ለመፍታት ወረቀቱ የሚሰጣትም እንዳይተዋት መለመን ትጀምራለች። እናቱን ብትወል ልጇ ላይ የባረገችው ነገር ስለጠላቻት ገፍትራ ትሄዳለች። ቺንም ቃል በገባው መሰረት ከረዳቱ ጋር በመሆን የ3 ቀን መዝናናታቸውን ማቀድ ይጀምራል። ማታ ላይም ውድ የሆነ የፈረንሳይ ሬስቶራንት ይወስዳታል። እሷን ፈረንሳይኛ ስለማታውቅ ምን እንደምታዝግራ ስትጋባ ትወደዋለች ብሎ ያሰበውን ራሱ ያዝላታል። ቫዮሊን የምትጫወት ልጅ ቢጋብዝም እንዳልተመቻት ሳይ ማጂክ ሰሪ እንዲሁም ዳንሰኛም ያመጣል። እሷ ግን ከመዝናናት ይልቅ በጣም ታፍራለች። ይህንን ሳይም ሁሉንም ትቶ እጇን ይዛትና ፍቅርሽን አስገድጄ ሳይሆን በፍላጎትሽ ነው ላገኘው የምፈልገው ሲላት እንድትስማማች እጁን ይዛ ታሳየዋለች። በነጋታውን በክሱ ምክንያት የዲዛይን ውድድሩ ላይ መሳተፍ እንደማትችል ሲነገራት ይከፋታል። ላንም ሚስቱ የሰረቀቻትን ዲዛይኖች ይዞላት ይመጣና መቼም ቢሆን ቺን ካስከፋሽ እኔ ከጎንሽ እንደምሆን እንድታውቂ እሺ፣ ስለሷ አትጨነቅ፣ አሁን መውጣት ትችላለህ። ቺንም ወደ ቢሮ ጠርቷትም የሆነ ቦታ አብራው እንድትሄድ ሲነግራት ደስ ባይላትም ትስማማለች። ወደ እርዳታ ዝግጅቱ ይዟት ሄዶም ከሰዎች ጋር ሲያወራ ጌጣጌጦቹን እየተዟዟረች መመልከቷን ትጀምራለች። እዛ የነበሩት ሴቶች ግን ቺን ከዚህ በፊት ሌላ ሴት ላይ ያገባ እንደነበረ ታውቂያለሽ? እሱ አንቺን የሚመለከትሽ አይመስለኝም አይደለ እንዴ ስትላት ሴትዮዋ ደንግጣ ይዞርባታል። ጨረታው ሲጀመርም ውና ቺን ከፊት ይቀመጣሉ። ሴትዮዋም እንደለመደችው አፏን ልትከፍተው ስትሞክር ቺን ያፈጠባትና ዘም ትላለች። የመጨረሻው ጌጥም ዲዛይን ያደረገችው ስለነበረ ደስ ይላታል። እሱም ጌጡን በሚሊዮን በሚቆጠር ብር ይገዛዋል። ሰዎች ማንሾካሾክ ሲጀምሩም ወደ መድረኩ ይዟት ይወጣና ይሄ ጌጥ የሚስቴ ስራ ስለሆነና በጣም ስለለፋችበት ለኔ ብዙ ዋጋ የሚያወጣ ነገር ነው። ብሩም ቢሆን ለልጆቹ ትምህርት ስለሚውል በእሷ ስም ላበረክታው ስለቻልኩኝ በጣም ደስተኛ ነኝ ይልና ጌጡን ሲያደርግላት ሁሉም ሰው ያጨበጭብላቸዋል። እሷም ባረገው ነገር በጣም ደስ ይላታል። ሲወጡም ለምን ቀድሞ አልነገርከኝም? በጣም ጨንቆኝ ነበር እኮ። ምንም ዝግጅት አያስፈልግሽም እኮ ለልጆቹ የሚሆን እርዳታ ብቻ ነው ብሎ ሲያረጋጋት እጁ ላይ ያለውን ንቅሳት ታየዋለች። የሆነ ሰው ስለሚያስታውሰኝ የተነቀስኩት ይላትና ማታ ላይ ንቅሳቱ ማንን ሊያስታውሰው እንደሚችል እያሰበች ወደ ቀጣዩ ቀጠሯቸው እንድትመጣ መልእክት ይደርሳትና ደስ ይላታል። ቺንም ሙሉ ዝግጅቱን ጨርሶ የሚለውን እየተለማመደ ያስጠብቃት ድሮ ፍቅረኛው የነበረች ልጅ በድንገት ትመጣና ትጠመጠምበታለች። ስትደርስ ምንም ከመናገሯ በፊት ልጅቷ አንቺ ነሽ በኔ ቦታ የተተካሽው ልጅ
ለትንሽ ጊዜ ውጪ ሄጄ ስለነበረ ነው ያላገኘሁሽ ትልና እጇ ላይ ያለውን ተመሳሳይ ንቅሳት ታሳያታለች። ቺን ነገሩን ለማብራራት ቢሞክርም ልጅቷ እራሷን ለመጉዳት ቢላ ስታነሳ ያያትና ሊያስጥላት ሲሄድም ታቅፈዋለች። በጣም ተናዳ ትወጣለች። ቤት ሄዶ ቢፈልጋትም እቃውን ይዛ እንደወጣች ያየዋል። እሱም ለጓደኛዋ ደውላ ምን ያህል ሞኝ እንደነበረች ስትናገር ረዳቱ ግን ደውሎ ቺን አደጋ እንደደረሰበት ይነግራታል። እየተቻኮለች ስትሄድም በዶክተሮቹ ተከቦ ታገኘዋለች። ረዳቱም አንቺን ሲፈልግ ምግብም ሆነ ውሃ አልጠጣም ብሎ አስቸገረ። አቅም በማጣቱ ወድቆ ነው ኮማ ውስጥ የገባው ይላትና ሁሉንም ይዟቸው ይወጣል። እሷም አጠገቡ ሆና እንዲነቃ ስትለምነው ትቆይና ሳይሰማት ሲቀርም እንዲያውም ተዋት ትነሳ፣ እኔም ሌላ ሰው ፈልጋለሁ ስትል እጇን ይዛታል። ውሸቱ እንደሆነ ሲገባት ብትናደድበትም ደና በመሆኑ ግን ፈጣሪዋን ታመሰግናለች። ምግብ ልታመጣለት ስትሄድም ረዳቱ ጎበዝ አክተር ሆነሃል፣ ለማንኛውም ልጅቷን ለስራ ወጣ እንዳልክ ስለነገርኳት መታ እንደማትረብሽህ እርግጠኛ ነኝ። ቤተሰቦቿ ባለውለታዎቼ ናቸው፣ ላስከፋት አልፈልግም። ግን ከው ጋር ስላለኝ ግንኙነት እንዴት እንዳወቀችው አልገባኝም። እሱ ሌላ ጊዜ ታስብበታለህ፣ መመለሻዋ ደርሷል፣ ወደ ክፍል ግባ ይለውና ምግቡን ዛለ ስትሄድም እጄ ኮሽ አይለኝም፣ ለምን አታጉርሽኝም? ፍቅረኛህን ጥራትና እሷ ታጉርስ። ከእሷ ጋር ምንም የለንም፣ ለምን አትረጅኝም? ላጣሽ አልፈልግም፣ በእኔ በኩል እንኳን አብቅቶልናል ብለው ስትነሳ ያቅፋታል። የታመመው እጅህ በትክክል እንደሚሰራ እያየሁ ነው፣ ይገርማል ብላ ጥላው ትወጣለች። ቢከተላትም ሊያስቆማት ግን አልቻለም። ወዲያው መብራቱ ይጠፋና ከባድ መብረቅ ሲሰማ ለብዙ ጊዜ የደበቀው ፍርሃቱ ተመልሶ ይመጣል። እራሱን መቆጣጠር አቅቶት ሲወድቅም እቃዎቹ ሳይወድቁበት በፊት እሷ ደርሳ ታድነዋለች። በዛም ሰዓት ልጅ እያለችም በተመሳሳይ ሁኔታ እንዳጻናችው ያስታውስና ያቅፋታል። በነጋታውም ተንኮለኛዋ ሴት አዲስ የመጣችውን ልጅ ታገኛትና ቺን እንደ ድሮ እንደማይቀርባት ብትነግራትም ሁለቱን የሚለያዩበትን አዲስ መንገድ መፈለግ ይጀምራሉ። ቺንም ልጅ እያሉ ራሷ ሁሌም ከጎኑ እንደሆነች እንዲያስበላ ጆሮዋ ላይ ያለውን ምልክት እንደሳለችለት ያስታውሳትና ልጅቷን ብትሆን እንደወዳት ለማድረግ ብላ ነው ንቅሳቱን የተነቀሰችው እንጂ ይሄ ሁሌም ለኔ አንቺ ማስታወሻ ነው፣ ማንም አንቺን መተካት አይችልም ብሎ እጇን ይዛታል። ከውጭ እንደተመለስኩ ላገኝሽ መጥቼ ነበረ፣ ግን ከላን ጋር ስለነበርሽ ተኩሽ። ሰርጉ ካንቺ ጋር እንደማይሆን ሳውቅ ግን በድጋሚ ለመመለስ ወሰንኩ ይላትና እሷም የዛኔ ከጎኔ እንደምትሆን የገባህልኝን ቃል ካከበርከው በቂ ነው ብለው አንድ ላይ ለመሆን ይወስናሉ። ወዲያውም ረዳቱ ይደርስና ልጅቷ አስታቅፈው የነበረው ሰዓት ፎቶ ተነስቶ ለተለቀቀ ይነግረዋል። በዚህ ምክንያት ድርጅቱ ስለተጎዳ በ3 ቀን ውስጥ ነገሩ እንዲፈታው ይታዘዛል። ሁሉም ጋዜጠኞች ከበው ሲያስቸግሯት ይደርስና የእሱ ጥፋት እንደሆነ ተናግሮ ከድርጅቱ አስተዳዳሪነት ራሱ እንዳገለለ አሳውቆ እሷንም ይዘዋት ይወጣል። ወዳደገችበት ስፍራ ሄደው ለጋዜጠኞቹ ትክክለኛ ጥንዶች መሆናቸውን ያረጋግጡላቸዋል። ወደ ቤት ሲመለሱም ልጅቷ ውስጥ ገብታ ተጠብቃቸውና ቺንን ይዛው ለመሄድ ስትሞክር ያውን እጅ ይዞ ጋብቻ አንቺ እንደምታስቢው ለጥቅም የሚደረግ ስምምነት ብቻ አይደለም፣ እኔ ደግሞ የምወደውን ሰው ነው ያገባሁት። እሷ ከጎኔ እስከሆነች ድረስ ያለኝን ነገር ባጣ ራሱ ምንም ግድ አይስጠኝም ሲላት እጇ ላይ ያለውን ንቅሳት እያየችው መጮህና ማልቀስ ብትጀምርም ምንም ሳይመስለው ጓርዶቹን ጠርቶ እንዲያስወጧት ቢጠይቅም ግን ስላዘነችላት አስቁማው አቅፋ ልታረጋጋት ትሞክራለች። በነጋታውም የፎቶዎቹ ነገር ሳልተፈታ አዲስ አስተዳዳሪ እንደሚመረጥ በማሰብ ላን ከእናቱ ጋር ወደ ስብሰባው ቢሄድም ሚስቱ ግን እናቱ ላን መሪ እንዲሆን ብላ የሰራችውን ተንኮል በሙሉ ታጋልጠውና በጋርዶቹ የተጎተቱ እንዲወጡ ታረጋለች። ላንም ቺንን ለመለመን ቢሞክርም የራስህን መንገድ መርጠሃል፣ የሚደርስብህንን በራስህ ተወጣው ይለውና ጋራም ተንኮላቸውን በማገለጣቸው ደስ ብሏቸው ይመሰጋገናሉ። ከቀናት በኋላ የዲዛይን ውድድሩ ላይ ተሳትፋ እንዳሸነፈች ይነገራትና ሁሉም እያጨበጨቡላት ወደ መድረክ ትወጣለች። ይህንን ዲዛይን እንድሰራ ያነሳሳኝ ጨለማ ውስጥ ያገኘሁትን በህይወት ትልቅ ቦታ ያለውን ሰው ለማመስገን ፈልጋለሁ ብላችንን ወደ መድረኩ ትጋብዘዋለች። እሱም ለረጅም ጊዜ ይዞት ይዞር የነበረውን ቀለበት ያደርግላትና ፊልሙ ይጠናቀቃል።